ከዚያ በኋላ በኦሮሞኛ ካይ ሀሬ አለኝ። በአማርኛ ስተረጎም አህያ ማለት ነው። ተኝቼ ነበርበት ካይ ሀሬ ካይ ስለ እኔ ሰው ነኝ፣ አህያ አልተፈጠሩም። አህያ እኮ የተቀመጠባት ክርስቶስ ነው በአህያ ውርንጭላ። ስለዚህ ብነግርም አይገባም ማለት ያስነሳኝ። 8 ሰዓት በግምት ይሆናል ሽንት ቤት ወሰዱኝ። ሽንት ቤት ወስደውኝ ደበደቡኝ። ጀርቤ መጀመሪያ በሰደፍ ላይ መቱኝ። ግፍ ነው የተሰራብኝ። በሰደፍ ከመቱኝ በኋላ ቆቤን ገፈፉና ሽንት ቤት በዱላ እንደዚህ አድርገው አስገቡት። ኧረ እባካችሁ የክርስቶስ አክሊል ሱክ ነው እኮ ይሄ የእነ ተክልዬ ቆብ ነው ስላቸው የምን አባህ እምነት ነው አሉና በኦሮሞኛ የሚሰደው በጣም ከባድ ነው፣ ያዛዝናል። ከዚያ በኋላ ቅዱስ አባታችን አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት